ሰላም ጤና ይስጥልኝ እንደምናመሻችሁ ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን መረጃዎች ይዤላችሁ መጥቻለሁ። ሃኒያሊ ነኝ። አብራችሁን ቆዩ። ቻናሌን ሰብስክራይብ ማድረጋችሁ ግን እንዳትረሱ። በቅድሚያ ዋና ዋናዎቹ ላስታውሳችሁ። እንዳልካቸው ስለመታሰሩ፣ ደሴ ልጇን ስለመሸኘቷና የአማራ ክልል የደሞዝ ጭማሪ እንዲሁም ደግሞ የጌታቸው ረዳ ስልጣን፣ እነዚህንና ሌሎች በርከት ያሉ መረጃዎች ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። አብራችሁን ቆዩ። እንዳልካቸው ዘነበና ሌሎች ሁለት ሰዎች ቤተክርስቲያንን አዋርደዋል በሚል በቁጥጥር ስር መዋላቸው ተገለጸ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓት ላይ እምነት ላይ ማለት ነው በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴም አስታውቋል። ራሳቸው መሪጌታ ጽጌ ስጦታና መሪጌታ ሚስጥረ መዝገቡ ብለው የሚጠሩት ግለሰቦችን በቅድስት ቤተክርስቲያን ስርዓት ላይም እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረትም የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በመዋል የወንጀል ምርመራ በማጣራት ላይ እንደሚገኝም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ለኢኦተቤ ቲቪ በሰጠው መግለጫ አስታውቋል። ታዲያ ጠበቃ አያሌው አያይዘውም እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለው ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉ ሰጥቶ በዋስትና መለቀቁና በአቃቢ ህግ በኩልም የወንጀለኛ አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ አያይዘው መናገራቸውም ተዘግቧል። በህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ በኢኦቲ ቲቪ በሰጠው መረጃም ኮሚቴ ወደፊትም ጉዳዩ ተከታትሎ የሚያሳውቅ መሆኑን ገልጿል። ደሴ ልጇን ሸኘች። እንግዲህ በትላንትናው ዕለት እንደሚታወቀው ሙነሺድ መሐመድ ሰይድ ከዚህ ዓለም በሞት መለየቱም ይታወሳል። የሙነሺድ መሐመድ ሰይድ ስርዓተ ቀብር ዛሬ በደሴ ከተማ ካራጉራ ጉዥ መካነ መቃብር ተፈጽሟል። አላህ ለሙነሺድ መሐመድ ሰይድ ማረፊያው ፊርደውሰ ጀነት ያድርግለት። እንዲሁም ደግሞ ለመላው ቤተሰቦቹና ለወዳጆቹ መጽናናትን እመኛለሁ። የአማራ ክልል የገቢዎች ቢሮ ለሰራተኞቹ ከ33% እስከ 112% የደሞዝ ጭማሪ አድርጓል። ሰራተኞቹ የደሞዝ ጭማሪው በዝቅተኛ የደሞዝ እርከን ላይ ያሉ ከግምት ያላስገባ ነው በሚል ቅሬታም እያቀረቡ ይገኛሉ። ታዲያ በዚህም መሰረት የደረጃ 1 ደሞዝ ብር 1779 ብር የነበረው ወደ 2949 ብር አድጓል። የደረጃ 2 ደሞዝ ብር 1838 ብር የነበረው ወደ 3904 ብርም አድጓል። በክልል ደረጃ የሚገኙ ከፍተኛ የስራ ኃላፊዎችና አመራሮች ከ96% እስከ 99% ጭማሪም ተደርጓል። የደረጃ 12 ደሞዝ ብርም ከ16021 ብር የነበረው ወደ 24583 ብር ሲያድግ በብር 8562 ብር ጭማሪም አድርጓል። በሌላ መረጃ አቶ ጌታቸው ረዳ ስልጣን ተሰጣቸው። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነውም ተሹሟል። አቶ ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነውም ማቸውም እንግዲህ በኢሳት የወጡ መረጃዎች ማሳይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ጀምሮ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸው ከጠቅላይ ሚኒስትር ጽህፈት ቤት የተገኘ መረጃ ያመለክታል። ወደ ውጭ ዜና ስናልፍ ሩሲያና አሜሪካ የእስረኛ ልውውጥ አደረጉ። አሜሪካና ሩሲያ በተባበሩት አረብ ኤሚሬትስ አማካኝነት የእስረኛ ልውውጥ ማድረጋቸው ማስታውቋል። የሩሲያ የፌዴራል ደህንነትና አገልግሎት የአሜሪካ ዜግነት ያላት ካሲና ካርሊ በሩሲያው አርቶ ፔትሮቭ መለዋወጣቸውም ተገልጿል። ታዲያ ሩሲያን ከአሜሪካ ጋር የተደረገው የእስረኛ ልውውጥ እንዲሳካ አስተዋጽኦ ላበረከቱ አረብ ኤሚሬትስ ምስጋና ማቅረቧም አልጀዚራም ዘግቧል። በቻይናና በአሜሪካ መካከል ያለው የንግድ ጦርነት ተባብሶ በቀጠለበት በአሁኑ ሰዓት ቻይና ከአሜሪካ በሚገቡ ሸቀጦች ላይ የጣለችው ታሪፍ ወደ 125% ማሳደጓም ቢቢሲም ዘግቧል። ከዚህ ቀደም ብሎም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት የታሪፍ ጭማሪ ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84% ታሪፍ መጣሏም ይፋ ማድረጓም ይታወሳል። ታዲያ ቤጂንግ እነዚህ ውሳኔ ላይ የደረሰው ትራምፕ በቻይና ላይ የጣሉት ታሪፍ ወደ 145% ከፍ ካደረጉም በኋላ ነው። የትራምፕ ታሪፍ ጭማሪ አሜሪካ የአክሲዮን ወይም ደግሞ ስቶክ ገበያ ላይ እንዲዋዥቅ ምክንያት ሆኗል ሲልም ቢቢሲም ዘግቧል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። እንዲሁም ደግሞ አስተያየት እየሰጣችሁ መልካም ምሽት ይሁንላችሁ።